ሰላም ጤና ይስጥልን ውድና የተከበራችሁ በመላው ዓለም የምትገኙ ውድ ኢትዮጵያኖች እንዲሁም ውድ ኤርትራውያኖች የመቅዲ ዩቲዩብ ተከታታዮች በሙሉ ማለት ነው። እንደምን ከረማችሁ? እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና፣ ደስታ እየተመኘውላችሁ ዛሬ ደግሞ ማለት ነው እንግዲህ በለምለማ በውቢቷ በገጠሯ ሰፈር እንገኛለን። ቤተሰቦቻችን ያው እንግዲህ ገጠር ለናፈቃችሁ የገጠር ልጆች ለሆናችሁ ማለት ነው። ነገሩ ያው ከከተማም ልጆች ብትሆኑ ያው ገጠር ታውቃላችሁ ይናፍቃል አይደለ? እና ያው በተለይ እንግዲህ እኛ ለገጠር ልጆች ለሆን በጣም ያምራል። እንዴት አያችሁ ቤተሰቦች ማለት ነው። እንግዲህ እንደኔ ገጠር ለተወለዳችሁ ገጠር ላደጋችሁ ያው በመላው ዓለም ሆናችሁ በውጭ ሀገር ያላችሁ እንደዚህ ገጠሩ የናፈቃችሁ እንደዚህ መንገዱ የናፈቃችሁ አይ የምር ስሬስ ይናፍቃል። እንግዲህ ያው ስደት ዓለም ላይ ያለ ሰው ያውቀዋል ማለት ነው። እና ያው እንግዲህ አየሩ በጣም ያምራል፣ በጣም ደስ ይላል። እንግዲህ ያው ገጠር ለናፈቃችሁ እንደዚህ ገጠር እንደዚህ እስኪ ጎብኘት አድርጉ። ቤተሰብ ደግሞ ቪዲዮንም ላይክ እያደረጋችሁ ያው ንፋስ አለ፣ አየሩ በጣም ደስ ይላል። ግን እውነት ቆንጆ ነው ማለት ነው። ያው ሙቀት ያልበዛበት አየሩ በጣም ይመቻል። ያው እንግዲህ እንደምታዩት ገጠር ለሆናችሁ ልጆች ይሄው ተመልከቱ እስኪ። በተረፈ እስኪ ቤተሰብ ጠፋ ብያለሁ። ቻናሌ በጣም ቀዝቅዟል። ዩቲዩብን እየሰራውበት አይደለም ቤተሰቦች እና እስኪ የምላችሁ ማለት ነው ምን አለበት እኔ እህታችሁ አይደለም እንዴ? እኔ እህታችሁ አይደለም እንዴ? ብታበረታቱኝ ምን ችግር አለ? ወይው ተመልከቱት እዛ ማዶ እንግዲህ ተራራው እንደገና ዛፎቹ ወይኔ በጣም ያምራል ያምር እና አካባቢውንም እኮ እስኪ ልታውቁት ትችላላችሁ፣ ሲበዛውም እየገመታችሁ ማለት ነው። ያው እኔ እንግዲህ እንደዚህ እየነካሁት ነው ቤተሰቦች። እናንተም እስኪ እንግዲህ ገጠሩን ዓለም ከወደዳችሁት ላይክ እያደረጋችሁ ቤተሰብ ቪዲዮውን ማለት ነው። እና የእውነት ለመናገር ከብዙ ጊዜ መጥፋት በኋላ ነው ዛሬ እንደው ከሰት ያልነው። እና ያው እንግዲህ ወይኔ ያው እንደኔ እንግዲህ ናፍቋችሁ ቆይቶ እንደዚህ ገጠሩ ለናፈቃችሁ የሆነ እንግዲህ ናፍቆኝ ያው እንግዲህ ዛሬ ገጠር ገብቻለሁ ቤተሰብ። ዛሬ ገጠር ገብቻለሁ። ወይኔ እሾህ አለ ጋይስ፣ ወይ በስመ አብ። እና ይኸው ዛፉ ራሱ የዚህ አካባቢ ደርቋል። እና እንግዲህ ቤተሰቦቻችን ዛሬ እንግዲህ ገጠር ነን ያለ ነው፣ እየነካ ነው። ገጠር ያላችሁ ደግሞ ላይክ እስኪ ላይክ ገጠር እንዴት እንደሚናፍቅ መቼም ታውቁታላችሁ አይደለ? እዛ ላይ ተራራው ምናምን እንግዲህ ቤተሰብ ዛሬ ይጀበት የማላውቀው ቦታ ነው የሄድኩትኝ። እውነት በጣም ያምራል። ይኸው እያያችሁት ነው አይደለ? ይኸው እኔ ደግሞ እዚህ አካባቢ ፊት ለፊት ላይ እንግዲህ ሰው እያያችሁ ነው አይደለ? ይሄው ጎብኝ ነው አይደለ? እያያችሁ ነው። ይሄ ሁሉ እንግዲህ ገጠርን የሚጎበኝ ነው ቤተሰብ። ይኸው እና ላይክ እያደረጋችሁ ይሄ ቪዲዮ ላይክ ያስፈልገዋል። እያበረታታችሁኝ ቤተሰብ እስኪ ቪዲዮ ላይክ አድርጉት። እንደገና ደግሞ እስኪ እኔ እህታችሁ አይደል ምን አለበት ሰብስክራይብ እያደረጋችሁ ብታሳድጉኝ ብታፈምሱኝ ምን አለበት? እና ቤተሰቦች ያው እንግዲህ ብዙ ነገር ሰራላችኋለሁ፣ ብዙ ቪዲዮዎች ሰራለሁ። ግን እናንተ ጋር ደግሞ የሚጠበቀው ምንድነው? ሳብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ እንዲሆኑ ነው ማለት ነው። እና ያው ቤተሰብ እንደምታዩት ቆይ ማያምር ካሜራውን በደንብ አጉልቼ ላሳያችሁ። እያያችሁት ነው አይደለ ቤተሰብ? አሁን ይኸው ገጠሩን ይኸው የሚጎበኝ ነው ማለት ነው። እያያችሁት ነው። አያችሁት? ከፊት ለፊት መኪና አለ እና ለካ እንዲ ሰው ሁሉ ገጠር ናፍቆት ይኸው እንዴት እንደሚነኩት እያያችሁት ነው ቤተሰብ። ኧረ በስመ አብ። እና ገጠር መወለድ እንዴት ደስ ይላል የእውነት። እና ቤተሰቦች እስኪ ላይክ እያደረጋችሁ አበረታቱኝ። እውነት ለመናገር እኔ እህታችሁ ነኝ፣ ቤተሰብ አድርጉኝ እላለሁ። እስኪ ዛሬ እንደው በትንሹ ለእናንተም አላስረዝምባችሁም ቪዲዮውን። እንደው ግን ሲቆይ እንደዚህ
ልቅረጽላቸው ቤተሰቦች። እስኪ ዛሬ በጣም ቪዲዮ ከሰራው በጣም ቆይቻለሁ አጋጣሚ ማለት ነው። እና እስኪ ዛሬ ግን ትዝ አለኝና በቃ ይኸው ድንጋው የምር ወይኔ እና ያው እንደዚህ ቤተሰብ እያስጎበኛችሁ ነው። እናንተም እንግዲህ አብራችሁኝ እየጎበኛችሁ አብራችሁኝ እየሄዳችሁ ይኸው በጣም ያምራል አካባቢ ቤተሰቦች። እንደዚህ ይሄን ይመስላል እና ከዚህ በላይ ቪዲዮ አላብዛባችሁ ቤተሰቦች። እስኪ ቤተሰብ አድርጉ፣ ቤተሰብ ያልሆናችሁ አበረታቱኝ። በተለያየ በአዳዲስ ቪዲዮ እንመጣለን እና እንግዲህ ቀጣይ ቪዲዮ ደግሞ በተሻለ ነገርና አዳዲስ በሆነ ነገር በእናንተ ለሚጠቅም ነገር ዘንድ እስከምንመጣ እንግዲህ ቤተሰቦቻችን እናንተም ሰብስክራይብ በማድረግ የደወል ምልክቷን በመጫን አብራችሁን ሁኑ እንላለን። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። የእውነት ቤተሰብ ይኸው የምሄደው መንገድ እያያችሁት ነው። ይኸው በቃ እየነካሁት ነው በእግሬ እንደዚህ ማለት ነው። ይኸው እና ቤተሰቦች መልካም ጊዜ ይሁንላችሁ። የትየርሽ ነው መግዲ ምንድነው ተራራ ነው እንዴ የምታሳየን እንዳትሉኝ፣ ያው ዛሬ የጎብኝት ቀን ነው ብያችኋለሁ። ስለዚህ ያው እናንተ ዝም ብላችሁ መጎብኘት ነው። እስኪ በዛውም የምታቁም ካላችሁ እየገመታችሁ ያው እናንተም እንኳን ታውቁት ትችላላችሁ ቦታውን። ስለዚህ እየገመታችሁ ያው በቃ ድንጋይ ነው የሚሄድበት ቤተሰብ። እንደዚህ ቦታ ላይ ሄጄ አላውቅም። ለማንኛውም ያው ለመጀመሪያ ነው እንግዲህ እየጎበኛችሁ ቤተሰብ እንዴት እንደሚያምር በቃ ቤተሰቦች። በሌላ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ